የትኛውም ሰው ሊኖረው ከሚገባው ስኪሎች መካከል ማይክሮሶፍት ኦፊስ ስኪል ዋነኛው ነው። ዛሬ ከዛ ውስጥ ማይክሮሶፍት ኦፊስ ወርድ ዶክመንትን ከቀላል እስከ ከባድ ድረስ በሚገርም ምሳሌ በ4 ከፍዬ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ስለ ፎንት ታይፕ፣ ፎንት ስታይል፣ ሄዲንግ፣ ቦልዲንግ እነዚህና ጥቃቅን ነገሮች በመጀመሪያ አሳያችኋለሁ። በሁለተኛ ደረጃ የማሳያችሁ ፕሮፌሽናል የሆነ ከቨር ፔጅ አሰራር አሳያችኋለሁ። በሶስተኛ ደረጃ ቴብል ኦፍ ኮንተንት ወይም ማውጫ እንዴት እንደምንሰራ አይተን በመጨረሻም ፕሮፌሽናል የሆነ ፔጅ ነምበር አሰራር እናያለን። እንደሚታወቀው ሁሉም ፔጅ ላይ ፔጅ ነምበር አይገባም። ከቨር ፔጅ ላይ ፔጅ ነምበር አናደርግም። ከከቨር ፔጁ ቀጥሎ ያሉት ደግሞ በሮማን ነምበር የሚሰጡት አሉ። ስለዚህ ፕሮፌሽናል በሆነ መንገድ እንዴት ፔጅ ነምበር እንደምንሰራ በመጨረሻም አሳያችኋለሁ ማለት ነው። ይህ ቪዲዮ ስለሚጠቅማችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ወርድ አፕሊኬሽኗን እንከፍታለን። ለመክፈት የተለያዩ መንገዶች መጠቀም እንችላለን። ነገር ግን በቀላሉ ሰርች ባሩ ላይ በመሄድ ወርድ ብለን እንጽፋለን። ያው እዚህ ጋር ከላይ እኔ ወርድ 2016 ነው የምጠቀመው። ነገር ግን ሁሌም እንደዚህ ሰርች አድርጋችሁ ከመግባት በተደጋጋሚ የምትጠቀሟቸውን አፕሊኬሽኖች እንደምታዩት ከስራ አስቀምጫለሁ ታስክ ባር ላይ። ስለዚህ ወርድ ዶክመንቴን ለማስቀመጥ ማውዛችን ላይ ራይት ክሊክ በማድረግ እነዚህ ከሚያመጣልኝ ምርጫዎች መካከል ፒን ቱ ታስክ ባር የሚለውን በመምረጥ እነካለሁኝ። ከዛ እዚህ ጋር አውቶማቲካሊ አስቀምጦልኛል። ስለዚህ እዚህ ጋርም በመንካት መግባት እችላለሁ። ሰርችም አድርጌ በዚህ መልኩ መግባት ይቻላል። እንደገባን እዚህ ጋር ሪሰንት ላይ ያስቀመጣቸው በቅርብ እየተጠቀምኳቸው የነበሩት የወርድ ፋይሎች ናቸው። እዚህ ላይ የምንፈልገው ፋይል ካለ መርጠን መክፈት እንችላለን። እዚህ ጋር ስትመጡ ደግሞ የተለያዩ የወርድ ቴምፕሌቶች ናቸው። ስለዚህ የምትፈልጉትን ከምትሰሩት ዶክመንት ጋር የሚቀራረበውን በመምረጥ መምረጥ ይቻላል። እኔ ብላንክ የሚለውን በመምረጥ እነካለሁኝ። እዚህ ላይ የምትፈልጉትን ነገር መጻፍ ትችላላችሁ። ሌላ ቦታ የተጻፈ ጽሑፍ ካለ ኮፒ አድርጋችሁ ማምጣት ትችላላችሁ። ይሄኛው ሚኒማይዝ አድርገን እንወጣለን። ከመውጣቴ በፊት ግን እነዚህ 4 ነገሮች ጥቅማቸውን የማታውቁት ከሆነ ልንገራችሁ። ይሄ የኤክስ ምልክት ይህንን የከፈትነውን የወርድ ዶክመንት መዝጋት ስንፈልግ የምንጫነው ነው። ይሄኛው ደግሞ እዛው ዶክመንታችን ላይ በስፋትና አጥበበን እንዲያሳየን የምናዝበት ቦታ ነው። እንደፈለግን ማንቀሳቀስም እንችላለን። በስፋት ደግሞ እንዲታየን ከፈለግን ራሱን በመንካት ማስፋት እንችላለን። በመቀጠል እቺ ሚኒማይዝ ማድረጊያ ነች። ዶክመንታችን ሳይጠፋ ከስር እንዲቀመጥ ለማዘዝ ነው የምንነካው። ይሄኛውን ስንነካ 3 ምርጫ ያስመርጠናል። ከላይ ያለው አውቶ ሄድ ሪቦን የሚለውን ነው ስንነካ እነዚህ የምናያቸው የወርድ ሜኑ ባራችን ሂድን ያደርጋቸዋል። ወርድ ዶክመንቱ ብቻ ነው አስፍቶ የሚያሳየን። ይሄኛውን ሾው ታብስ የሚለውን ከመረጥን ደግሞ ታቦቹን ብቻ ያሳየናል። ዲቴይል ፎንት ሳይዞቹን፣ ሄዲንግ፣ ቦልድ ማድረጊያ ብዙ ነገሮች ግን ይደብቅብናል ማለት ነው። ይሄኛው ሶስተኛው ደግሞ ሾው ታብስ ኤንድ ኮማንድ የሚለው ከመረጥን እንደምታዩት ሁሉንም ይከፍትልናል። ይሄኛውን መረጡት። አሁን ሚኒማይዝ አድርጌ ሌላ ዶክመንት በመክፈት ከሱ ኮፒ አድርጌ ይሄኛው ላይ ዴስክቶፕ ላይ ማለት ነው ፔፐር የሚለውን እከፍታለሁ። ሰርች ማድረጊያው ላይም በመሄድ ሰርች ማድረግ እንችላለን። ያ በቀላሉ ማለት ነው ፔፐር ብለን ብንጽፍ ያመጣልናል። ልክ እንደዚህ ከላይ የምንፈልገውን ዶክመንት ከከፈትን በኋላ የምንፈልገውን ነገር በመምረጥ ልክ እንደዚህ ሰሌክት በማድረግ ኮፒ ማድረግ እንችላለን። ሾርትከትም መጠቀም እንችላለን። ኪቦርዳችን ላይ ኮንትሮል ሲ በመጫን ኮፒ ያደርግልኛል። ሁሉንም ደግሞ ኮፒ ማድረግ ስንፈልግ ሁሉንም ልክ እንደዚህ ሰሌክት እንዲያደርግልን ልክ እንደዚህ ሰሌክት አድርገን ኮፒ ማድረግ ይቻላል። ነገር ግን በአጭሩም ደግሞ ኮንትሮል ኤል በመጫን ሁሉንም ሰሌክት እንዲያደርግልን ማዘዝ እንችላለን በቀላሉ። ከዛ ወደምንፈልገው ወርድ ታብ በመሄድ እዚህ ጋር በመምጣት ፔስት አደርገዋለሁኝ። ሾርትከትም መጠቀም እንችላለን። ኮንትሮል ቪ ማለት ፔስት ማለት ነው። ለወርድም ለየትኛውም ኮምፒውተር ላይ ለምትጠቀማቸው ሾርትከቶች እነዚህን ማለት ነው
ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ በፎቶም በዶክመንትም ከዛ ማግኘት ትችላላችሁ ማለት ነው። በመቀጠል ፎንት ሳይዝ የሚመከሩት የፎንት አይነቶችና ላይን እና ስፔሲንግ አጠቃቀም እንዴት እንደምንጠቀም ላሳያችሁ። ለመደበኛ ጽሁፍ ፎንት ሳይዝ የምንጠቀመው 11 ወይም 12 ነው። ነገር ግን ለርዕስ ለሄዲንግ ሲሆን 14 እስከ 16 ድረስ ፎንት ሳይዝ ይሆናል። ይሄኛውን ቻፕተር ስለሆነ 16 ነው የሚሆነው። ትክክለኛው 16 ነው። ስለዚህ እንተዋዋለን። ርዕስና ንዑስ ርዕስ ሲሆን ቦልድ ማድረግ ግዴታ ነው። ስለዚህ ቦልድ እናደርገዋለን። እዚህ ጋር ፎንት ታይፑ ብቻ እንቀይረዋለን። ፎንት ታይፑ ለአማርኛ ሲሆን ኒያላ፣ አቢሲኒያ ኤስኤልኤል ወይም ፓወር ግዕዝ ተመራጭ ናቸው። ለእንግሊዝኛ ሲሆን ግን ታይም ኒው ሮማን ተመራጭ ስለሆነ እሱን እንመርጣለን። ያው እዚህ ጋር ብዙ አይነት ፎንቶች አሉ። ሰርች ማድረጊያው ላይ በመሄድ የምንፈልገው የፎንት አይነት በመጻፍ ማግኘት እንችላለን። ታይም ኒው ሮማን ብዬ ስጽፍ ከላይ አምጥቶልኛል። ከዛ ሰብሄዲንጋችን ወይም ንዑስ ርዕሳችን ደግሞ ፎንት ሳይዙን 12 ወይም 13 ነው መሆን ያለበት። ይሄኛው 14 ስለሆነ እንቀንሰዋለን። ከሌለም መጻፍም እንችላለን። እዚህ ላይ አሁን 13 ስለሌለ 13 ብዬ ጽፋለሁ። እዚህ ጋር ቦልድ ተደርጓል። ፎንት ስታይሉ ደግሞ ወደ ታይም ኒው ሮማን እንቀይረዋለን። እዚህ ጋር አሁን ወደ ዋናው ጽሁፍ ስገባ አላይመንቶቹ እኩል አይደሉም። አንዱ ወጣ ያለ ነው፣ አንዱ ገባ ያለ ነው። እናስተካክለዋለን። ይሄኛው ጽሁፍ እንደምታዩት በዚህኛው ሳይድ ነው ያለው። ይሄኛውን ሴንተር ላይ ሲሆን ደግሞ ልክ እንደዚህ ይሆናል። በዚህኛው ሳይድ ደግሞ እንዲሆን ከፈለግን ይሄኛውን እንመርጣለን። ነገር ግን እኛ የምንፈልገው ሁሉንም ሳይዶች እኩል እንዲሆን ስለሆነ የፈለግነው ይሄኛውን እንመርጣለን ማለት ነው። አሁን በምታዩት መልኩ እኩል አድርጎልኛል። ፎንት ሳይዙ ደግሞ ኖርማል ጽሁፍ ሲሆን 11 ወይም 12 ነው የሚሆነው። ይሄ አሁን 12 ስለሆነ እንተወዋለን። ፎንት ስታይሉ ደግሞ ታይም ኒው ሮማን እናደርገዋለን። ሌላው ደግሞ ፕሮፌሽናል የሆነ ጽሁፍ ስናዘጋጅ የመስመሮቹ ክፍተት ወይም ላይን ስፔሲንግ 1.15 እናደርገዋለን በደንብ እንዲታየን ማለት ነው። ስለዚህ የሆነ ጽሁፍ ስታዘጋጁ እነዚህ ነገሮች መርሳት የለባችሁም። ቦልዲንግ፣ ላይን ስፔሲንግ እነዚህን ማስታወስ ያስፈልገናል። ያው ሁሉንም በዚህ መልኩ ማስተካከል ነው። ጊዜያችሁን ላለመሻማት ሁሉንም በአንድ ደግሞ ኮንትሮል ኤን በመጫን ፎንት ታይፕ ወይም ታይም ኒው ሮማን አድርገዋለሁ። ሌሎቹንም እንደዚህ በምታዩት መልኩ እናስተካክላለን ማለት ነው። እየሰራን መሃል ላይም ወይም መጨረሻ ላይም ደግሞ ሴቭ ማድረግ ይኖርብናል። ሴቭ ለማድረግ ፋይል የሚለውን እንነካለን። ከዛ ሴቭ አስ የሚለውን እንነካና ሴቭ የምናደርግበት ቦታ እንመርጣለን። ሮዝ የሚለውን በመንካት ዴስክቶፕ ላይ ሴቭ እንዲያደርግልኝ እመርጥለታለሁ። ዴስክቶፕን መርጬ የፋይሌ ስም ሰጠዋለሁ። በመጨረሻም ሴቭ እንለዋለን። ዴስክቶፕ ላይ ሄዳችሁ በቀላሉ ሴቭ ያደረጋችሁትን ማግኘት ትችላላችሁ። ካልሆነ በሾርትከትም ኮንትሮል ኤስን በመጫን ሴቭ ያደርግላችኋል ማለት ነው። በመቀጠል ከቨር ፔጅ እንሰራለን። ከቨር ፔጅ አዘራር ለብቻው ከፈለጋችሁ ከዚህ በፊት አንድ ቪዲዮ ሰርቻለሁ፣ እሱንም መጠቀም ትችላላችሁ። በመጀመሪያ ልክ እንደዚህ መጀመሪያው ፔጅ ላይ እናደርገውና በመጀመሪያ ፔጅ ቦርደር መስራት ከፈለግን እንሰራለን። አንዳንድ ሰው ከቨር ፔጅ ላይ ፔጅ ቦርደር እንዲኖረው አይፈልግም። ነገር ግን እኔ ቢኖረው አሪፍ ነው ብዬ ስላሰብኩኝ ፔጅ ቦርደር ሰራለሁኝ ማለት ነው። ፔጅ ቦርደር ለመስራት ፔጅ ሌአውት ውስጥ እንገባና ከዛ ፔጅ ቦርደርስ የሚለውን እንነካና በድጋሚ ቦክስ የሚል ያመጣልኛል። ከዛ አርት የሚለው ጋር የኦፕሽን ከርሰር እንነካለን እንመርጣለን ማለት ነው። ብዙ አይነት ነው ያለው። ከዚህ ውስጥ የወደዳችሁትን አንዱን ምረጡ። እኔ ይሄኛውን ፔጅ ቦርደር መርጫለሁ። ፔጅ ቦርደራችን ከሰራን በኋላ የዩኒቨርሲቲያችን ስም እንጽፈዋለን። እኔ ባህር ዳር ዩኒቨርሲቲ ስለሆንኩኝ ባህር ዳር ዩኒቨርሲቲ ብዬ ጽፍለታለሁ።
እናንተም የራሳችሁ ከቨር ፔጅ ላይ እንዲኖረው የፈለጋችሁትን መጻፍ ትችላላችሁ። ከዛ ጽሁፋችን ሰሌክት እናደርግና ኢንሰርት የሚለውን እንነካና ከዛ በኋላ ከጎን ወርድ አርት የምትላለች እሷን እንነካለን። እዚህ ውስጥ ካሉት ዲዛይኖቹን እንመርጣለን። እኔ ይሄኛውን መርጫለሁ። ከዛ ኦኬ እንለዋለን። እንደዚህ በምታዩት መልኩ አስቀምጦልኛል። ሳይዙን እኔ በምፈልገው መልኩ ለማንቀሳቀስ እንዲያመቸኝ ማለት ነው። በመጀመሪያ ፔጅ ሌአውት ውስጥ እንገባና ከጎን ቴክስት ራፒንግ የምትላለች እሷን እንነካና ከስር ስኩዌር እናደርጋታለን። አሁን እንደምታዩት እንደፈለኩኝ ማንቀሳቀስ እችላለሁ ማለት ነው። ከላይ እንደዚህ አስተካክዬ ያስቀምጠዋለሁ። ከስር ደግሞ የዩኒቨርሲቲያችን ሎጎ እናስገባለን። ይሄ የወርድ ዶክመንት ስለሆነ በቀላሉ ሚኒማይዝ በማድረግ ሎጎአችን ያስቀመጥንበት ቦታ በመሄድ ልክ እንደዚህ ኮፒ አድርገን እንወስድና ቀደም ሚኒማይዝ ወዳደረግናት ወርድ ዶክመንት በመሄድ ፔስት እናደርገዋለን። ልክ እንደቀድሞ ለማንቀሳቀስ እንዲያመቸኝ ፔጅ ሌአውት ውስጥ እንገባና ከጎን ቴክስት ራፒንግ የሚለውን ነክተን ስኩዌር የምትለውን እንመርጣለን። ከዛ በኋላ ሳይዙን እንደፈለግን ማንቀሳቀስም መቀነስም መጨመርም እንችላለን። እኛ በምንፈልገው መልኩ አስተካክለን ካስቀመጥነው በኋላ ወደ ቀጣይ እንሄዳለን። ከስር የሪሰርቻችን ታይትል እንጽፍለታለን። ፋክተር አፌክቲንግ ዘ ፕሮፊታቢሊቲ ኦፍ ፕራይቬት ኮመርሻል ባንክ ኢን ኢትዮጵያ እለዋለሁኝ። የሪሰርቻችን ታይትል ከጻፍን በኋላ ከስር ኮሌጅ እንጽፋለን። ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ እለዋለሁኝ። በቀጣይ ዲፓርትመንታችን እንጽፍለታለን። ዲፓርትመንት ኦፍ አካውንቲንግ ኤንድ ፋይናንስ እለዋለሁኝ። እንደዚህ ጽሁፌን ከጨረስኩኝ በኋላ እነዚህ ሶስቱንም ሰሌክት እናደርግና በዚህ በኩል እንደዚህ በምታዩት ሌፍት ራይት እና ሴንተር የሚሉ አሉ። ከነዛ ውስጥ ሴንተር ላይ አደርገዋለሁኝ። የጽሁፋችን ፎንት ስታይሉን ለማስተካከል እዚህ ጋር እንመርጣለን። ሪሰርች ላይ አብዛኛው ጽሁፎች ላይ በእንግሊዝኛ ሲጽፉ የሚመከረው ታይም ኒው ሮማን ስለሆነ ታይም ኒው ሮማን አደርገዋለሁ። ፎንት ሳይዙ ደግሞ በጣም ትንሽ ስለሆነ ከፍ አደርገዋለሁ፣ 16 አደርገዋለሁ። ደመቅ ብሎ እንዲታየኝ ደግሞ ቦልድ አደርገዋለሁ። ከዛ ጽሁፌ ጥብቅብቅ እንዲል ኢንተር አድርገን ትንሽ እንወርድና ከዛ ሌፍት አላይመንቷን እንመርጣለን። ኔም ብለን እንጽፍና ከስር የሪሰርቸሩ ስም እንጽፋለን። እኔ የራሴን ስም አስገባለሁ ልክ እንደዚህ። ከዛ ከስር ደግሞ የአድቫይዘራችን ስም እናስገባለን። እስከነማረጉ ማለት ነው። ዶክተር ከሆነ ዶክተር፣ ፕሮፌሰር ከሆነ ደግሞ ፕሮፌሰር፣ አሲስታንት ፕሮፌሰር ከሆነ አሲስታንት ፕሮፌሰር እያልን እናስገባለን ማለት ነው። እንደዚህ ጽፈን ከጨረስን በኋላ ኢንተር አድርገን እንወርድና የራይት ሳይድ ከርሰሯን እንመርጣለን። ከዛ ሰብሚትድ ዴት እንጽፍና ከጻፍን በኋላ ወሩን ቀኑና ዓመተ ምህረቱን እንጽፋለን። ለምሳሌ እኔ ዲሴምበር 20 2025 ብዬ ጽፋለሁ። እናንተም በዚህ መልኩ የምታስቀምጡበትን ቀን መጻፍ ትችላላችሁ፣ ወይም የምትፈልጉትን ቀን መጻፍ ትችላላችሁ ማለት ነው። አንዴ ኢንተር እናደርግና ያላችሁበትን ቦታ ትጽፋላችሁ። አዲስ አበባ ከሆናችሁ አዲስ አበባ ኢትዮጵያ፣ እኔ ደግሞ ባህር ዳር ስለሆንኩኝ ባህር ዳር ኢትዮጵያ ብዬ ጽፋለሁ። አሁን በመጨረሻም የዩኒቨርሲቲያችን ሎጎ በዋተር ማርክ እናስገባለን። ዋተር ማርክ ለማስገባት በመጀመሪያ
ፔጅ ሌአውት ውስጥ እንነካና ከዛ ዋተርማርክ የሚለውን አንዴ እንነካና ዋተርማርክ የሚለው ላይ ከገባን በኋላ ወደታች ወረድ እንልና ከስተም ዋተርማርክ የሚለውን እንመርጣለን። ፒክቸር ዋተርማርክ የሚለውን እንመርጥና ከዛ ከስር ሰሌክት ፒክቸር የሚለውን ከመረጥን በኋላ ወደ ፋይል ይወስደናል። ከዛ ያስቀመጥንበት ቦታ በመሄድ ፎቶአችንን ከመረጥን በኋላ ከስር ስኬል የሚለው ላይ 200 አደርገዋለሁ። ከጎን ዋሽ አውት የሚለውን ራይት ከሆነች የራይት ምልክቷን እናጠፋታለን። ከዛ በመጨረሻ ኦኬ እንለዋለን ማለት ነው። ያስገባነው ፒክቸር በጣም ከበዛም ወይም ካነሰ ልክ እንደቀደሙ ዋተርማርክ ላይ ከዛ ከስተም ዋተርማርክ ብለን እቺ ስኬል የምትለዋን መቀነስም መጨመርም እንችላለን። ለምሳሌ 300 ማድረግ ከፈለኩ ልክ እንደዚህ 300 ብለን መጻፍ እንችላለን። እኔ ያስገባውን ትንሽ ስላነሰብኝ 300 አድርጌው ኦኬ እለዋለሁ ማለት ነው። ያስገባነው ፒክቸር ከበዛ መቀነስም እንችላለን። ያ ከቨር ፔጅ በተመለከተ ልክ እንደዚህ ይመስላል። የትኛውም አይነት ነገር አሁን የኛው በሪሰርች ዙሪያ ላይ የተሰራ ብዬ አስቤ ነው እንጂ ሌላም ነገር ላይ ቢሆን በዚህ መልኩ አስተካክላችሁ መስራት ትችላላችሁ ማለት ነው። በመቀጠል ቴብል ኦፍ ኮንተንት እንዴት እንደምንሰራ ላሳያችሁ። ቴብል ኦፍ ኮንተንት ለመስራት በዋናነት የምንጠቀመው ሄዲንግ 1 ሄዲንግ 2 እና ሄዲንግ 3 እዚህ ጋር ያሉትን ማለት ነው። እነዚህን በመጠቀም ነው ቴብል ኦፍ ኮንተንት የምንሰራው። ስለዚህ አሁን እንዴት እንደምንጠቀም ላሳያችሁ። እሱን ሰሌክት አድርጌ ሄዲንግ 1 አደርገዋለሁ። ባክግራውንድ ኦፍ ስተዲ ሰብታይትል ስለሆነ ሄዲንግ 2 አደርገዋለሁ። ስቴትመንት ኦፍ ፕሮብለምን ሄዲንግ 2 አደርገዋለሁ። ሪሰርች ኩዌስችን ሄዲንግ 2 አደርገዋለሁ። ኦብጀክቲቭ ኦፍ ስተዲ ሄዲንግ 2 አደርገዋለሁ። ጀነራል ኦብጀክቲቭ የሚለው ደግሞ ሄዲንግ 3 እናደርገዋለን። ምክንያቱም ሁለተኛ ሰብ ስለሆነ ማለት ነው። ስፔሲፊክ ኦብጀክቲቫችን ሄዲንግ 3 እናደርገዋለን። ሲግኒፊካንስ ኦፍ ስተዲ ሄዲንግ 2 እናደርገዋለን። ስኮፕ ኦፍ ስተዲ ሄዲንግ 2 እናደርገዋለን። ሊሚቴሽን ኦፍ ስተዲ ሄዲንግ 2 እናደርገዋለን። በመጨረሻም ኦርጋናይዜሽን ኦፍ ስተዲ እናገኛለን። እሱን ሄዲንግ 2 እናደርገውና ስለዚህ ሄዲንግ ማድረግ ጨርሰናል ማለት ነው። አሁን የሚቀረን ወደ ላይ እንሄድና ከከቨር ፔጁ ዝቅ ብለን ባዶ ቦታ ላይ ክሊክ እናደርግና ሪፈረንስ የሚለውን እንነካለን። ከዛ እዚህ ጋር ካሉት ቴብል ኦፍ ኮንተንት ይለኛል። እሱን እንነካለውኝ ማለት ነው። እዚህ ጋር ምን አይነት ፎርማት ቴብል ኦፍ ኮንተንት እንዲሰራልኝ እንደፈለገ እመርጣለሁኝ ማለት ነው። እኔ ይሄኛውን በመጀመሪያው ያለውን መርጫዋለሁ። ዘን እንደምታዩት በዚህ መልኩ አዘጋጅቶልኛል ማለት ነው። ቢበዛም ስቴፖቹ ተመሳሳይ ነው። ልክ እንደዚህ ነው ሄዲንግ የምታደርጉት ማለት ነው። ሄዲንግ ካደረጋችሁት በኋላ ስታወጡም ተመሳሳይ ነው ስቴፖቹ፣ ምንም ልዩነት የለውም። ጊዜያችሁን ለመቆጠብ ብዙ አላንዛዛውትም። በመቀጠል ደግሞ ሁሉንም አይነት ፔጅ ነምበር ፎርማት የያዘ ፔጅ አሰራር በአጭርና ግልጽ በሆነ መንገድ ላሳያችሁ። ለሪሰርችም ሊሆን ይችላል ለየትኛውም አይነት ጽሁፍ በሚዘጋጅበት ወቅት በጣም በቀላሉ በሶስት አይነት መንገድ ፕሮፌሽናል የሆነ ፔጅ ነምበር ሰርተን ልንጨርስ እንችላለን ማለት ነው። በመጀመሪያ ደረጃ የምናደርገው ከቨር ፔጅ ነው ወይም የጽሁፉ የፊት ገጽ ሽፋን ማለት ነው። ምንም አይነት ፔጅ ነምበር አይኖረውም ወይም ሮማን ነምበር አይቀመጥም። ስለዚህ እኛም ስንሰራ አሁን ፔጅ ነምበር አናስገባም ወይም አናስቀምጥም ማለት ነው። ሁለተኛ ደረጃ ደግሞ ከከቨር ፔጁ ቀጥሎ ያሉት ፔጆች ወደ ዋናው ምዕራፍ ከመግባቱ በፊት ያሉት የትኛውም አይነት ጽሁፍ ቢኖረው እዚህ ጋር ቴብል ኦፍ ኮንተንት ነው ያለው። ሌላም ነገር ሊኖራችሁ ይችላል። አክኖሌጅመንት፣ አብስትራክት ምናምን ነገር በጣም ብዙ አይነት በሮማን ነምበር መጻፍ ያለባቸው ካሉ ከዋናው ምዕራፍ በፊት ያሉት ወይም ከቻፕተር 1 በፊት ያሉት እንዳለ ከከቨር ፔጅ ውጪ ማለት ነው በሮማን ነምበር እንሰራለን። ያ በኖርማል አረቢክ ነምበር ማስገባት አይቻልም ማለት ነው። በሶስተኛ ደረጃ ደግሞ ከቻፕተር 1 እስከ መጨረሻ ድረስ ያሉት ደግሞ እንዳለ በአረቢክ ቁጥር 1 2 3 እያለን እናስገባለን ማለት ነው። አሁን በቀጥታ ፔጅ ነምበር ከማስገባቴ በፊት ይሄን ዶክመንት ብትመለከቱት
ሶስቱንም አይነት ፎርማቶች ለመስራት ምቹ የሆነ ዶክመንት ነው። ስለዚህ አሁን አብዛኛው ሰው ፔጅ ነምበር ሲያስገባ የሚሳሳታቸው ነገሮች በዛው እንድታዩት በቀላል መንገድ ላሳያችሁ። በመጀመሪያ ኢንሰርት የሚለውን እንነካና ከዛ ፔጅ ነምበር ስንለው በየትኛው ፎርማት እንደምናደርግ ያስመርጠናል። ፔጅ ነምበር ቦተም ቱ ዘ ሌፍት ሳይድ የሚለውን እንመርጣለን። በመጀመሪያ ከከቨር ፔጁ ጀምሮ እስከ መጨረሻ ድረስ 1 2 3 4 እያለ ነው የቀጠለው። ስለዚህ እኛ ቀደም ባልነው ፎርማት መሰረት አይደለም የሰራነው። ስለዚህ እኛ ቀደም ባልነው ፎርማት መሰረት ለመስራት በዋናነት የምንጠቀመው ፔጅ ብሬክ የሚባል የወርድ አሰራር አለ። እሱን አሁን አሳያችኋለሁ። በሴክሽን እንከፋፍለዋለን ማለት ነው። ሙሉን ዶክመንት አሁን በ3 እንከፋፍለዋለን። አሁን በ4ም በ5ም መከፋፈል ይቻላል። ነገር ግን እኛ ለምንፈልገው ጽሁፍ በ3 እንከፋፍለዋለን ማለት ነው። ከቨር ፔጅ ራሱን ችሎ አንድ ፔጅ ብሬክ እንሰጠዋለን ወይም ራሱን ችሎ አንድ ሴክሽን ይሆናል ማለት ነው። በመጀመሪያ ፔጅ ሌአውት ውስጥ እንገባና ብሬክ የሚለውን እንነካና ኔክስት ፔጅ ስናደርግ ከከቨር ፔጅ ራሱን ችሎ አንድ ሴክሽን ይሆናል ማለት ነው። ከከቨር ፔጁ ቀጥሎ ያሉት ደግሞ እንዳለ ሴክሽን 2 ይሆናሉ ማለት ነው። እኛ በመሃል መተን እስካልከፈልነው ድረስ ወይም ብሬክ እስካልሰጠነው ድረስ ማለት ነው። ሴክሽን 1 ከየት ጀምሮ የቱ ጋር እንደሆነ ወይም ሴክሽን 2 የቱ ጋር እንደሚጀምር ለማወቅ ከፈለጋችሁ ሂደር ኤንድ ፉተራችን አካባቢ ደብል ክሊክ በምናደርግበት ወቅት ሂደር ሴክሽን 1 ነው የሚለው። እዚህ ጋር ቀጥሎ ያሉት ደግሞ ሂደር ሴክሽን 2 ነው የሚለው እስከ መጨረሻ ድረስ ማለት ነው። ስለዚህ እስካሁን በሁለት ሴክሽን ከፍለናል ማለት ነው። ሶስተኛ ደግሞ ሌላ ሴክሽን መክፈል ስለሚያስፈልገን ከቻፕተር 1 በላይ ያለው ፔጅ ላይ የመጨረሻ ጽሁፍ ላይ በመሄድ ወይም ባዶ ቦታ ክሊክ አድርገን ሌላ ፔጅ ብሬክ እንሰጠዋለን። በመጀመሪያ ፔጅ ሌአውት የሚለውን እንነካና በድጋሚ ብሬክ የሚለው ላይ ኔክስት ፔጅ ስናደርግ ሌላ ሶስተኛ ሴክሽን ከፈልን ማለት ነው። ስለዚህ አሁን ዶክመንታችን በሴክሽን ከፋፍለን ጨርሰናል። አሁን በየሴክሽኑ የምንፈልገውን አይነት ቁጥር ወይም ፔጅ ነምበር ማስገባት ነው የሚሆነው። አሁን ወደ ከቨር ፔጅ ስንሄድ ከቨር ፔጅ ላይ ምንም አይነት ቁጥርም ሆነ ሮማን ነምበር እንዲቀመጥ አንፈልግም። ስለዚህ ቅድም ያስገባነው ቁጥር ማስወጣት አለብን። ያስገባነው ቁጥር ለማስወጣት ከቨር ፔጅ ላይ ያለውን ቁጥር ራሱን ክሊክ አድርገን ዲዛይን የሚለውን እንነካለን። ከዛ ዲፈረንት ፈርስት ፔጅ የሚለውን ስንነካ የመጀመሪያው ገጽ ፔጅ ነምበር አይኖረውም ማለት ነው። ከከቨር ፔጁ ቀጥሎ ያሉት ቁጥሮች ግን አይጠፉም። መጀመሪያ ያስገባናቸው ቁጥሮች አሉ። ስለዚህ እነሱም በሮማን ነምበር እንቀይረዋለን። ያው ከቻፕተር 1 በፊት ከከቨር ፔጅ ውጪ በሮማን ነምበር ነው እንዲቀመጥ የምንፈልገው። ስለዚህ አሁን ወደ ሁለተኛ ሴክሽን የመጀመሪያው ገጽ አድርገን ኢንሰርት እንለዋለን። ከዛ ፔጅ ነምበር እንልና ፎርማት ፔጅ ነምበር የሚለው ላይ እንነካለን። ነምበር ፎርማት የሚለው ላይ ሮማን ነምበር ፎርማቱን እንመርጥና ከዛ ስታርታት የሚለው ጋር የመጀመሪያውን የሮማን ነምበር እናደርጋለን። ከዛ ኦኬ እንለዋለን ማለት ነው። ከዛ እንደምታዩት ቅድም የነበረው ቁጥር ጠፍቶ እንደምታዩት ወደ ሮማን ነምበር ተቀይሯል። አሁን ወደ መጨረሻው ስንሄድ ከቻፕተር 1 ጀምሮ እስከ መጨረሻ ያለውን ነው የምናስተካክለው። አሁን የቻፕተር 1 የመጀመሪያው ገጽ ላይ እንሆንና ኢንሰርት እንላለን። ከዛ ፔጅ ነምበር የሚለው ላይ ፎርማት ፔጅ ነምበር የሚለውን ስንጫን ነምበር ፎርማት የሚለው ጋር የትኛው ፎርማት እንደምናደርግ ያስመርጠናል። ስለዚህ ኖርማል አረቢክ ቁጥር እንመርጣለን። ስታርታት የሚለው ላይ 1 እንለውና ኦኬ እንለዋለን ማለት ነው። ሁሉንም አሁን በምታዩበት መልኩ ፔጅ ነምበር በስርዓት ገብቷል ማለት ነው። ከቨር ፔጅ ላይ እንደምታዩት ፔጅ ነምበር የለውም። ከከቨር ፔጁ ቀጥለው ያለው ደግሞ በሮማን ነምበር ነው የተቀመጠው። ከቻፕተር 1 ወይም ወደ ዋናው ምዕራፍ ከገባ በኋላ ያለው ደግሞ በትክክለኛ በአረቢክ ቁጥር ነው የቀጠለው። ስለዚህ እኛ በምንፈልገው መልኩ አስገብተን ጨርሰናል ማለት ነው። ፔጅ ነምበር አንድ ጽሁፍ በመሰረታዊነት ሊኖረውና ወርድ ዶክመንት ላይ የግድ ልናውቃቸው የሚገቡት ፎንት ሳይዝ፣ ፎንት ስታይል፣ ሄዲንግ፣ ቦልዲንግ በመጠቀም ፕሮፌሽናል የሆነ ጽሁፍ በማዘጋጀት ከዛ በመቀጠል ደግሞ እንደምታዩት የሚያምር ከቨር ፔጅ አስገብተን ቴብል ኦፍ ኮንተንት አስገብተን ሰርተን ጨርሰን ከቨር ፔጅ እንዴት እንደሚሰራ አይተናል። ከቨር ፔጁ ሰርተን ከጨረስን በኋላ ደግሞ ቴብል ኦፍ ኮንተንት አስገብተናል። ከዛ በመቀጠል ደግሞ ፔጅ ነምበር እንደዚህ በምታዩት መልኩ አስተካክለን አስገብተናል ማለት ነው።
ቀጣይ በምን ዙሪያ እንድሰራላችሁ እንደምትፈልጉ ሐሳባችሁን ኮሜንት ሴክሽን ላይ ገለጹልኝ። ለቻናሌ አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ